ይድረስ በኦፒዶስ ላላችሁ የኦሮሞ ተወላጆች ተረግጣችሁ ለምትረግጡን ተነቃችሁ ህዝባችሁን ላስናቃችሁ ለሆዳደሮች በተወለዳችሁበት ባደጋችሁበት ቀያችሁ አሽከር ሆናችሁ ለባዕድ 1000 ኪሎ ሜትር አቋርጦ ለመጣ ቲፒኤልኤፍ ታዛዥ ሆናችሁ መሬታችሁን እየተነጠቀ ለባዕድ ሲሸጥ አብራችሁ ቆማችሁ አጨብጭባችሁ መለገሳችሁ በታሪክ ያስጠይቃችሁ ይሆናል። የቲፒኤልኤፍ ቢላ ሆናችሁ የኦሮሞ ልጅን ላረዳችሁ ላሳረዳችሁ የኦሮሞ ተወላጆች ታሪክ ይውቀሳችሁ እንላለን። ድሮድሮም ጎበና ባልሰለጠነበት ዘመን እንዳሁኑ ቴክኖሎጂ ባላደገበት ወገኑን አሳልፎ ለእርዳ አቅርቦ ነበር። ታዲያም እናንተና ጎበናን አንድ የሚያረጋችሁ የሚለያችሁም አለ። ጎበናም ቴክኖሎጂ በሌለበት የእውቀት አድማስ ባልሰፋበት ትውልዱን አሳልፎ ወገኑን አሳርዷል። በ21ኛው ክፍለ ዘመን ቴክኖሎጂ በተስፋፋበት እውቀት በዛ መማር መለወጥ በሚቻልበት ባሁን ወቅት እናንተ በ21ኛው ክፍለ ዘመን ወገኖቻችሁን አሳልፋችሁ እያሳረዳችሁ ጭዳ ያደረጋችሁ እንዳላችሁ ታውቁታላችሁ። የተከበሩ አምባሳደር ግርማ ብሩ ከሰሞኑን ካንዲ ሚዲያ ጋር ባደረጉት ቃለ ምልልስ ኢትዮጵያ ውስጥ ትልቅ እድገት እንዳለ አበሰሩን። አምባሳደሩ ግርማ ብሩም አሁን ስላለው እውነታ ያውቁ ማለት ያስቸግራል። አለም አቶ ተወልደ አለቃቸው ጽፎ የሰጣቸውን ከሽነው ለኛ ቀርበውልን ይሆን? የሚገርመው የኦሮሞ ልጅ እንደ ድኩላ በአደባባይ እየተገደለ በእስር ቤት ውስጥ እየተንገላታ በጠራራ ፀሐይ እየተገደለ አጽማቸው ሳይረግፍ የወያኔ ጀሌዎች የኦሮሞ ተወላጆች አሜሪካ መግባታቸውን ሰማን። ለመሆኑ ምን ይሆን? አባቴ ይሙት አሁን እየተገደለ ያለው ኦሮሞ አይደለም፣ ይሄ የኮምፒውተር ቅንብር ነው፣ ኦሮሞ አልተገደለም ይሉን ይሆን? ወይስ እንደው የ23 አመቱ ውሸት አገር ሽቶባቸው ባንክ ሲዘርፉ የተገደሉ ዘራፊዎች ናቸው ብለውን ሊያበስሩን ይሆናል? ወጣም ወረደም የኦሮሞ ልጅ ከነዚህ ገዳዮች ወንድሞቻችን ደም ሳይደርቅ ዛሬም እኛን ለመከፋፈል ሊያታሉን መምጣታቸው አያስገርመንም። የኦሮሞ ህዝብ ከገዳዮች ፊት ቆሞ ሊያዋረዳቸውና በመጡበት እግር እንዲመለሱ ማድረግ ግድ ይላል። ዲሲ ያለ ኦሮሞ ተነስ! አንዳንድ ኦሮሞዎች ያሁን እየተደረገ ያለውን የወጣቶች እንቅስቃሴ ኃላፊነት ለመውሰድ ወይም እነሱ እንዳደረጉት አድርገው ፕሮፓጋንዳ እየነዙ ይገኛሉ። በደም አንቀልድም። የኦሮሞ ልጅ እየተገደለ ደሙ እየፈሰሰ ባለበት ሰዓት ገንዘብ ለመልቀም ሲባል አላስፈላጊ ፕሮፓጋንዳ መንዛት በታሪክም በህግም በምድርም ያስጠይቃል እንላለን። እጃችሁን ሰብስቡ እንላለን።
osoo dubbatte qurxummiin galaana afaan baafatte lafee lammii koo awwaalcha dhabee soora bineelsaa ta'ee abbaan lafaa dhabee lafasaa sooreen alagaan irraa jiraata takka falatee lafasaa irratti kan sinaan bulaa kunni hafeeti takka falatee lafasaa irratti hojjatee bulaa kunni hafeeti. Swalbera, yaadni koosimbera, toofagaanus biyyaadha, turrulee. ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬ ለየት ያለ ፕሮግራም ይዣለሁ። የኦሮሞ ተወላጆች የኦፒዶ ባለስልጣናት በውጭ ያለውን የኦሮሞ ተወላጅ ለመከፋፈልና ለመደለል አሜሪካን ገብተዋል። ትናንትና በጠራራ ፀሐይ ቁጥሩ በርከት ያለ የኦሮሞ ተወላጆች የመብት ጥያቄ ያነገቡ በጠራራ ፀሐይ ባጋዚን ሲገደሉ ዝምታን የመረጡ እንዳላየ ያለፉ ያዘዙ የኦሮሞ ተወላጅ ኦፒዶች ዛሬ ምን ሊሰሩ አሜሪካን ገቡ? እስኪ ከነሱ ጋራ ባይሆን ከኦሮሞ ተወላጆች ጋራ እንነጋገራለን። እንግዳለኝ ወጣቱ ታዲዮስ አብዲሳ ጋራ ቆይታ እናረጋለን። ተወዳጁ ድምጻዊ ኤርፓ ጋንፍሬ ከያ ኦሮሞ እያላዜሟል። ትንሽ እናስኪደውና ከእንግዳይ ጋራ እመለሳለሁ። መልካም ቆይታ። ቱሩሌ ወልጋራ ጋይለሚጎ አብዲ ኩዲ ዘጋፈታና Jiraachu deemnus walbera yaadni koosimbera toofagaanus biyyaadha turrulee walgara gaayina miidhoo abdiin kutii sagaafataan ariifatii qabsoon. Jifanegalo takwatane galtu virane Lorani bumiya bane ተወዳጁን ድምጻዊ ኤርፓ ጋንፍሬ እናመሰግናለን። ለነጻነት ለክብር ስንል ከሀገር ወተን ተበታትነን ቀራን እያለ አዜሟል። ቁጥሩ በርከት ያለ የኦሮሞ ተወላጆች በወያኔ ግፍ እየደረሰባቸው እግራቸው ባደረሳቸው ተጉዞም ሲያልሰቡበት ሳይደርሱ ያሞራና የጅብ መጫወቻ የሆኑትን ቤት ይቁጠረው ይሄንን ትግል ወደ ኋላ ለመቀልበስና ጥባጥቤ እንጫወታለን ብለው ኪሳቸውን ገንዘብ ለማደለብ ሲባል ዛሬም በ21ኛው ክፍለ ዘመን በኦሮሞ ደም ለመቀለድ የሚንቀሳቀሱ ሆዳደሮችን ቆሙ ልንላቸው ይገባል። የኦሮሞ ተወላጆች እዚህ ላይ ነቅቶ መጠበቅ አለብን። እንግዲህ ታዲዮስ እንኳን ደህና መጣህ። እንግዲህ መግቢያ ላይም ሰምተሃል ያስተዋወቁት አለ የኦሮሞ ተወላጅ የሆኑ የኦፒዶ ባለስልጣናቶች በዋሽንግተን ዲሲ ይገኛሉ። እንደው ምን ተሰማ ስትሰማው ወይ እንደው ስትሄነው መረጃ ሲደርስህ እንደው ምን እንደው ተሰማ? እስኪ የተሰማህን ስሜት ለአድማጮች ግለጽልን። አመሰግናለሁ። ደህናይስልኝ ውድ የሴፈነ በልወራ አድማጮች እንደምን አላችሁ? ቢሮ ሰላም አንተንም በእውነት የሚያስቅና የሚያስገርም ነገር ነው። በእርግጥ የቲፒኤልኤፍ አባላት ወይም የኦፒዲዮ አባላት እንደዚህ አይነት ነገር አድርገው ወደ ውጪ ሲጓዙ አዲስ ነገር አይደለም። ነገር ግን በማስ የኦሮሞ ተማሪዎችን ንጹህ ዜጋ የኦሮሞ ተወላጅ ተማሪዎችን ጨፍጭፈውና አስገድለው የፖለቲካ ቁማር ለመቆመር ያውም ደግሞ እዚህ ነጻነት የተከበረበት ሀገር ላይ የሰው ልጅ መብት የተረጋገጠበት ሀገር ላይ መተው ኦሮሞችን እንደውም ደግሞ እንደተሰማው የአሜሪካ መንግስት ስቴት ዲፓርትመንትን ለማናገር ጉዟቸውን አድርገዋል። እንደውም ሌላ
ከሆነ እዚህ ብቻ አይደለም በአውሮፓም ጉዞ ያደርጋሉ ተብሏል እንግዲህ ይሄንኑ የኦሮሞ ተወላጆች ሊሰሙት የሚችሉ ለወደ ያደሩ መሬት በነሱ ማለት የገዛ ያባቶቻቸው መሬት ወያኔ ቁራሽ ያገኙ እና ሌላም ነገር ያው ቦንድ የገዙ እንደዚህ በመሰብሰብ 20-30 ሰው የሚሆን አናግረው የኦሮሞ ተማሪዎችን እንቅስቃሴ ዳይቨርስ ለማድረግ ነው እንግዲህ እንቅስቃሴ ለማድረግ የመጡት እውነት በጣም የሚያስገርምና የሚያስደንቅ ነገር ነው ኦሮሞ ልጆች ገና ስጋቸው ከአጥንታቸው ሳይላቀቅ የከበርናቸው ቤተሰቦች ገና ሳያገግሙ አስገድለውና አስረሽነው እዚህ ዋሽንግተን ዲሲ ገብተዋል ተብሏል እንግዲህ በእውነት በጣም የሚገርም ነበር እኔ ገርሞኛልም ይሄ ንቀት ነው ይሄ የሚያሳየው ምንድነው በተለይ ይሄንን ብዙሃን ህዝብ የኦሮሞ ህዝብ ድሮም እየተጨፈለቀ ነው መብቱ የቆየው አሁንም ደግሞ ምን ታመጣላችሁ የሚልና የንቀት ጉዞ ነው ብዬ ነው የማስበው ግን ፖለቲካውንም ደግሞ አላ አይደለም ተሰሚ አለን ብለው 20-30 ሰብስበው የኦሮሞ ህዝብ ንቅናቄን ለተወሰነ ጊዜ ለማለት የሚሰራ የተንኮል ጉዞ ነው ብዬ ነው የማስበው መልካም እንግዲህ እንዳልከው በአሁን ሰዓት በገንዘብም ለመከፋፈል የሚደረግ ነገር አለ ከአምባሳደር ግርማ ብሩ አካባቢ የወጣ አንዳንድ መረጃዎች አሉ ከዛው ከአምባሳደሩ አካባቢ ለነሱ ተከታዮች ብር እንደጉድ እየተበተነ ይገኛል በአሁን ሰዓት ወጣም ወረደ የኦሮሞ ህዝብ ይሄንን ነገር ነቅቶ ጠብቆ እነሱን ማዋረድ አለበት ለፍርድም ማቅረብ መቻል አለበት ይሄ በወንድሞቹ ደም ለመቀለድ የሚመጣውን ሰልፈኛ ወይም እንደው ብር ተቀብሎ ምንም ነገር እንዳልተፈጸመ ኢትዮጵያ ውስጥ እድገት እንዳለ ለመግለጽ የሚንቀሳቀሱትን የኦሮሞ ህዝብ ከፊት መቆም አለበት ማለትም ይገባናል እንደው ታዲያስ እንዳየኸው በአሁን ሰዓት እንደው የኦሮሞ ተወላጅ ሆኖ ኦሮሞ በአሁን ሰዓት እየተንቀሳቀሰ ለነጻነት ለክብሩ እየታገለ ባለበት ሰዓት እንደው እነዚህ ሁለት ባለስልጣናቶች ወደ አዲስ አበባ ተመልሰው ይሄዳሉ ብለህ ትገምታለህ ምክንያቱም ቲፒኤልኤፍ በአሁን ሰዓት የኦሮሞ ተወላጆችን እያሰረ ነው ኦፒዶ ውስጥም ያሉትን ሰዎች ወከባ እየፈጸመባቸው ይገኛል እንደው ምን ትላለህ እውነት ይመለሳሉ ብለህ ትገምታለህ እነዚህ ባለስልጣናቶች የተሰጣቸው ሜሴጅ ምንድነው የኦሮሞ ተወላጅ ወይም ሌሎችም ተወላጆች ሊሆኑ ይችላሉ በነገራችን ላይ የቲፒኤልኤፍ አባላት ትግሬዎችም ሊሆኑ የትግራይ ተወላጆችም ሊሆኑ ይችላሉ ሰብስበው መቼም በውጪ አያደርጉ እንደ አይነት ስብሰባ ሲመጡ አንተም እንደምታውቀው ሆቴል ተከራይተው እንደኛ በነጻነት አያዘጋጁ ወይም አይጠሩም የሚናገሩ ሰዎችን ለኦሮሞ ህዝብ መከታና አለንታ ሆኖ ለቆሙ ሰዎች በሩ ክፍት አይደለም ያው የነሱ ኤምባሲ ነው የሚጠሩት ብዙ ጊዜ ኤምባሲያቸው እና 20-30 ሰው ሆነው ያው ያ ሲናገሩ ይቀርጹትና በቴሌቪዥናቸው ነው የሚያስተላልፉ ብዙ ጊዜ የተለመደ ነገር ነው እንደ አይነት ነገር አይገባም ማለት ነው ኤምባሲ ያቃሉ የሚገባውን ሰው ያቃሉ የሚጠሩትን ሰዎችም ያቃሉ የተለመደ አንድ አይነት መብት ያላቸው ሰዎች ናቸው በእምበሳቸው ያው አማካኝነት የሚጠራው ማለት ነው ነገር ይመለሳሉ ምንድነው ይሄ ነው የኦሮሞ ተወላጆችን በሰሜን አሜሪካ ሄደው አናግረን መጣን ብለው ያው ቅድም እንደተናገርኩት የነዚህን የወጣቶች የነገ የኦሮሚያ ሀገር ማለት ተረካቢዎችን ጥያቄና መብት ለማለዘዝ ወይም ለማስቆም የተደረገ በጣም ተንኮል የተቀላቀለበት ሴራ ነው ይመለሳሉ አዎ በ100% መሆን ባይቻልም እነዚህ ሰዎች ይመለሳሉ ሌላው ግን አንተ እንደተከስከው የኦፒዲዮ ራሱ ድርጅቱ ለሁለት ተሰንጥቋል ምንም እርግጠኛ ነው ይሄ ምንም መወሻሸት የለብንም የታወቀ ነገር ነው ለሁለት ተሰንጥቋል አንዱ
እንቀጥላለን የሚሉ አሉ ኩቤ ጀነሬሽኑ ደግሞ ወጣቱ ማለት ነው ክፍል ኦፒዲዮ የሆነው በፍጹም እስከ መቼ ድረስ ነው እያለቀን ወንድሞቻችን እየወደቁ እየተገደሉ እየተረሸኑ ከሀገር እየተሰደዱ በዚህ አይነት ሙሉ ሁኔታ መቀጠል አይገባም የሚል ለሁለት ኦፒዲዮ ተሰንጥቋል እየተያዩ ነው ያሉት የምታየው ነገር ምንድነው አደገኛ ስለሆነና በተለይ ኦፒዲዮ ሉና ላይም ስለመጡ ሉናውም ያጠያቂ ነው የሚሆነው ለወደፊቱ በነገራችን ላይ ከባድ ነው የሚሆነው ትልልቅ ባለስልጣናት የኦፒዲዮን ተብዮቹ በወያኔዎች ግፍና መከራ ይደርስባቸዋል ምንም የታወቀ ነገር ነው ስለዚህ ለሁለት የተሰነጠቀ የፖለቲካ ድርጅት ነው ያለው ማንም እንደሚያዘው አይታወቅም በአሁኑ ሰዓት ግን አዛዥና ታዛዥ በነገራችን ላይ የለም አሁን በኦፒዲዮ መካከል ላይ ማን እንደሚያዘውም ድርጅቱም አይታወቅም ለሁለት ተሰንጥቋል ስለዚህ የምነግርህ ምንድነው ሊመለሱ ይችላሉ ብዙ መከራ እና ችግር ውስጣቸውም አለ ሊፈቱት ያልቻሉት ነገር ውስጥ ገብተዋል ይህም አንድና አንድ ነው የህዝብ ጥያቄ ነው ያንን ነው እንግዲህ ለተወሰነ ጊዜም ቢሆን እንዲጓዙ ለማድረግ ነው አሁን ይሄ ጉዞ በአውሮፓም እዚህም አሜሪካ ሊጓዙ ያሰቡበት ምክንያት ሌላው ይጨምሩበታል የማይቀር ጉዳይ ነው የዚህ አባይ ግድብ ጉዳይ ቦንድ ግዙን የሚል ነው ሰበቡም አንዱ እሱ ይጨመርበታል ተብሎ ይጠበቃል ዞሮ ግን ዋናው ትኩረታቸው አንዱ ከደሙ ንጹህ እንደሆኑ ለአሜሪካ መንግስት ለማሳወቅ ሁለተኛው ደግሞ የኦሮሞን አንዳንድ ሆዳደር ግለሰቦች እንደ ኮሚኒቲ ሳይሆን ግለሰቦች ጠርተው ያንን ቪዲዮ ቀርጸው በኢትዮጵያ ቴሌቪዥን አስተላልፈው የወጣቱን የኦሮሞ ጥያቄ ለማስቆም የተደረገ ነገር ነው ግን የሚመለስ ይመስለኛል ይሄ እንግዲህ በኩማ ደመቅሳ የተመራ የአንድ ቡድን በሲዳማና ኦሮሞን በሚያማክለው አካባቢ ላይ ትልቅ አሳሳ ያካሄዱ እንደነበረ የደረሰኝ መረጃ አለ ይሄ ማለት ምንድነው የኦሮሞ ወታደሮች ህዋት ውስጥ ያሉ የኦሮሞ ተወላጆች መስከነ ሙሉ ትጥቃቸው እየጠፉ ይገኛሉ በቶኩማ ደመቅሳ ሙክታር ከድር እና እንዲሁም የደህንነት የጠቅላይ ሚኒስትሩ የደህንነት ቢሮ ኃላፊዎች በዚህ አካባቢ ለ3 ቀን ሲንቀሳቀሱ ዝናቡን አስቸግሯቸው እንደው ምንም ሳይሳካላቸው እንደተመለሰ እናያለን እንደው ምናልባት እንደው አባውን ሰዓት የኦፒዶ መከፈል ሰራዊቱ እየከዳ መኖሩ እንደው እነኝን ሰዎች ነው ትዝብት ላይ ይጥላቸው ይሆን እንደው ዋጋስ ይኖረዋል ብለ ታስባለህ የወደፊቱ የኦፒዶ ምን ጋር ያቆማል ብለ ትገምታለህ ኦፒዶ ይሄዳል ወይስ እንደው እንደ ህዋታ ተጨፍልቆ ህዋት ሆኖ ይቀጥል ይሆን በሚችሉት አቅም እንደኔ እኔ እንዳየሁት ከሆነ በሚችሉት አቅም ቲፒኤልኤፎች የማያደርጉት ነገር የለም ባለፉት 23 አመትም ከኦሮሞ ተወላጆች ውስጥ በገንዘብ ገዝተው በውጪ ባሉ የኦሮሞ ተዋቂ የፖለቲካ ሰዎችን በገንዘብ ገዝተው በአገር ውስጥም ደግሞ ኦሮምኛ ተናጋሪውን በገንዘብ ገዝተው በተለያየ መልኩ ሲንቀሳቀሱ ነበረ ይሄ አሁን የነሱ መንቀሳቀስ አንደኛው ይሄ አሁን የመጨረሻ ደረጃ ላይ የደረሰችበት ሁኔታ ነው ያለው ቲፒኤልኤፍ ቢሆንም ግን እስከ መጨረሻው ድረስ ዝም ብሎ ይከመዳሉ ማለት አይደለም ይሄንን እየሞከሩ ነው በአገር ውስጥም ቢሆን ሰዎች አሁንም ይታሰራሉ ቶርች ይደረጋሉ ይገረፋሉ ከሀገር ደግሞ በተለያየ መልኩ እንዲወጡ ይደረጋሉ ጋዜጠኞች ለዚሁ እንትን የሚሉሃሉ ብቻ ምንድነው በጣም ውጥረት ውስጥ ነው የገቡት የቲፒኤልኤፍ ገዥ መደቦች ስለዚህ የሚያደርጉት እስከ መጨረሻው በሚችሉት አቅም ራሳቸውንም ሰዎችም በመላክ የኦሮሞ ቅረኛ ግለሰቦችንም በማካተት ውዥንብር ፈጥረው ውዥንብር ሊፈጥሩ ይችላሉ በነገራችን ላይ ሊያስፈራሩም ይችላሉ ደግሞ በገንዘብ
ያው የዚህ የገበሬ ዘብ ለውጭ ኢንቨስተር ያው ይሸጣሉ መሬቱን ሀብቱን ይመዘብራሉ ወርቁንም ይሸጣሉ በውጪ ሰዎችን በማስቀመጥና ተናጋሪ መስለው የኦሮሞንም ራሱ የፖለቲካ እንቅስቃሴ እንትን ኮንቬንሽን ለመፍጠር ይሄ የተዘበራረቀ አስተሳብ እንዲኖረው የሚያደርጉ ግለሰቦችም አሉ በነገራችን ላይ ታጋዮች ይመስላሉ ነገር ግን ስራቸው ሌላ ይሆን ለቲፒኤልኤፍ አባል ሊሆን ይችላል ባዛዥነታቸው ወይም ሎፒዲዮም ሊሆን ይችላል ግን ለውናው በጣም አጠያቂ ነገር ውስጥ ነው ወይ እንዲው እየገደለ የሚቀጥል ድርጅት ይሆናል ማለትም ከገዳዮች ጋር አብሮ ሊቀጥል ይችላል አለበለዚያም ደግሞ ምንድነው የሚሆነው የመጨረሻው መቀበሪያው ይሄ ስርዓት የመጨረሻውና መቀበሪያው ሰዓት እየደረሰ ነው የመጣው ነው ደግሞ የሚያሳየው ይህ ነው እስካሁን በኋላ እንደፈለጉ ገለው ምንም እዛች ምድር ላይ የሚኖርበትም ጉዳይ የለም በቃችሁ ያለ ነው የኦሮሞ ወጣት በቃችሁ የኦሮሞ ገባሪ በቃችሁ ያለ ነው አይተሃል ሰምተናል አምቦ ላይ የተደረገውን ነገር አይተናል አይደለም ብርጋዴር እንትን ነው የላኩት ምንድነው አንድ ጦር ይላል ጦር ልቀው ነው ያጋዚ ጦር ተልኮ ነው አይደለም እንዴ ወጣቶቹን ጭንቅላታቸውን እያለ እየገደላቸው እና አሳይቷል ህዝቡም አሳይቷል ሰውም አሳይቷል ማለት እንትን ወጣቶቹ ፊት ለፊታቸው ቆመው እየሞቱ እየወደቁ ነው ያሉት ስለዚህ እንትና ይሆናል ብዬ አላስብም ይቅርታ መልካም ታዲያስ እንግዲህ እነዚህ ሁለት የኦፒዶ ባለስልጣናቶች ወይም የህወሓት ባለስልጣናቶች የመጡበት ዓላማ እንዳይሳካ የኦሮሞ ህዝብ ምን ይጠበቅበታል ምን ማድረግ አለበት መቃወም አለብን ስንቃወም እነዚህ ገዳዮች መሆናቸውን እነዚህ ወንድሞቻችንን ጨፍጭፈው ምጣታቸውን አንደኛ በመናገኘው አጋጣሚ እነሱንም የነሱ ሆቴል አካባቢ ሄደን መቃወም መቻል አለብን በሁለተኛ በሚያደርጉት ስብሰባ ላይ በተገኘው አጋጣሚ ምናልባት መግባት ከተቻለ ገዳዮች መሆናቸውን የኦሮሞ ልጆችን አስጨፍጭፈው መምጣታቸውን ልንነግራቸው ይገባል በሚገባቸው ቋንቋ ማለት ነው እዚህ አገር በነጻነት የምንኖርበት አገር ያ እዛው ኢትዮጵያ ውስጥ እንደፈልጉ ሊያደርጉ ይችላሉ እዚህ አሜሪካ ግን እንደማይቻላቸው ለአንዴና ለመጨረሻ ጊዜ አዋርደን ልንልካቸው ይገባል ማለት ነው ይሄ ኦሮሞ ልጆች ደም ቀልደው መጥተው እዚህ ደግሞ የተደላደለ ሆቴል ውስጥ ቁጭ ብለው እኛንም አንገታችንን ማስደፋት ይሆናል ለወደቁትም ደግሞ ቤተሰቦች በእውነት አዘን ከባድ አዘን ይሆናል ድጋሚ ዳግም አዘን ነው የሚሆነው ልጆቻቸውን ገሎባቸው መጥተው እነሱ እዚህ ፋስታር ሆቴል ውስጥ ሲቀመጡ በእውነት የሚያሳፍር ነው ኦሮሞም ዝም ማለት የለበትም ይሄ የሉና ጉዳይ ነው በእውነት ኦሮሞ ነኝ ብሎ የሚያስብ ካለ ወንድሞቹ ነው የተገደሉት በጥይት አነጣጥሮ በሚተኩስ በሰለጠነ ወታደር ነው ተማሪዎች የተገደሉት ተማሪዎች ደብተርና እስክሪብቶ መጽሐፍ የያዙ ተማሪዎችን ነው የገደሉት መብታቸውን ስለጠየቁ የአባቶቻችንን የእናቶቻችንን መሬት መሸጥ አትችሉ ቋንቋችንን ልታጠፉ አትችሉ ባህላችንን ልትቀንሱ አትችሉም አይገባችሁም ብለው ስለተናገሩ ነው እነዚህ ሰዎች እነዚህ ልጆች በጥይት የተገደሉት ስለዚህ እዚህ ደግሞ በነፃ ሀገር ይሄ መብት የተከበረበት ሀገር ላይ መጥተው እንደፈለጉ ሲያረጉ ይሄ በእውነት ትልቅ እፍረት ነው ስለዚህ ፊት ለፊታቸው ቆመን አዋርደን ወደ መጡበት ልንመልሳቸው ይገባል ባይ ነኝ ከኦሮሞ ሚዲያዎችስ ምን ይጠበቃል ምን ማድረግ አለባቸው ትለናለና እስኪ መጨረሻም ልታስተላልፍ የምትፈልገው መልእክት ካለ ድሉን ሰጣለሁ ከኦሮሞ ሚዲያ የሚጠበቀው አንድና አንድ ነው ይሄ ትግል የኦሮሞ ህዝብ ትግል በአንድ ጊዜ እንደ ድንጋይ ትንሽዬ
ድንጋይ ተፈንቅሎ የሚጣል ወይም እንደ ዝም ብሎ አልጌ ውሃ ላይ እንደበቀለ አልጌ ውሃ ደራሽ በመጣ ጊዜ ጠራርጎት የሚሄድ ፖለቲካ ወይም የኦሮሞ እንቅስቃሴ አይደለም። የኦሮሞ ህዝብ እንቅስቃሴ የተመሰረተው በኦሮሞ ልጆች ደምና አጥንት ነው። ይህንን አውቀን ከተረዳም በኋላ ወደ ኋላ ሊመልሰን የሚችል ዜናም ሆነ ሲዘገብም ሆነ ኢንተርቪው ሲደረግም ሆነ ከነዚህ ከኦሮሞ ነጻነት ታጋዮች ጎን ቆመን ታሪካቸውን በመናገር በመጻፍ በማስተዋወቅ እንደዚህ ችግር ሲፈጠር ደግሞ ትክክለኛ ነገር በማቅረብ ዜናን አስተዋጽኦ ሊያደርጉ ይገባል። አንድ ነገር ልንገር፣ ዜና ላይ አሁን ዌብሳይት ላይ በተለያየ ቦታ ላይ ሲጻፍ ሲነገር ፌስቡክ ላይ ፖስት ሲደረግ ያለው የአባዱላ ገመዳ ፓስፖርት ተቀማ። በጣም የሚያስቅ ነው። የአስቴር ማሞ ፓስፖርት ታገደ። የከድር ሙክታር እንትን እንደዚህ ሆነ። ቢገባቸው ኖሮ እኮ ጁነዲን ሳዶ ምን እንዳደረገ ታውቃለህ? ኦሮሞ ግብረ ሰይል ሲፈጸምበት፣ ቅጥቀጣ ድብደባ ሲፈጸምበት፣ ቶርች ሲደረግ ዝም ብሎ ተቀምጦ ልክ የሚጣፍጥ ሸንኮራ መጣው ነው። ዛሬ አባዱላ ገመዳ ፓስፖርቱ ተነጠቀ። ሰዋት ምን ይሁን ምን ይጠበስ? ከኦሮሞ ተማሪዎች 40-80 ኦሮሞ በጥይት ተደብድቦ ካለፈው ተማሪ ይበልጣል። በጣም የሚያሳዝን ነገር ነው በእውነት። ይሄ ዜናም ተብሎ ሊዘገብም ፖስትም ሊደረግ አይገባም። እንደውም ቢችሉ አባዱላ ገመዳ ለምን ወጥተው አይጥሉ? እኛ ብዙ ስራ አለብን። እንዲህ አይነት ዜና አይደለም የምንፈልገው የቤተሰቦቻቸውን የተጎዱ ቤተሰብን ማቅረብ፣ መርዳት፣ በገንዘብ ልጆቻቸውን ቅጠል ተሸክመው ያሳደጉ ለዩኒቨርሲቲ ያደረሱ እኮ እናቶች ልጆቻቸው ገና ነገ ተመርቀው ስራ ይዘው ይጠቅሙናል ብለው ሲያስቡ እኮ ነው በአጋዚ ጦር እኮ የተገደሉት። ይሄንን ነው መዘገብ ያለብን። እነዚህ ሰዎች የሚረዱበትን ነገር ነው ማመቻቸት ያለብን። የኦሮሞ ደግሞ የፖለቲካ ድርጅቶች የሚለያዩበት ሳይሆን የሚቀራረቡበትን። እኔ የኦፒዲዮን የቲፒኤልኤፍን ማውራቴ አይደለም። ኦሮሞ እንደ ኦሮሞነቱ ኦርጋናይዝድ ሆኖ ጠላት ላይ እንዲዘምት የሚያደርግ የፖለቲካ እንቅስቃሴ ነው ማድረግ ያለበት የኦሮሞ ሚዲያ በጠቅላላ። ስለዚህ የአስቴር ማሞ ፓስፖርት ተነጠቀ አልተነጠቀ ለኔና ላንተ የሚመጣ ነገር የለም። ይሄም ራሱ አንድ የፖለቲካ አካሄድ ሲስተም ነው። አባዱላ ገመዳ ልጆች ሲገደሉ እኮ ምንም ያደረገው ነገር የለም። ያ አጋዚ ወታደር የኦሮሞን ተማሪ አነጣጥሮ ደረቱን መጥቶ ሲገለው እስከ ዛሬ ድረስ ፍርድ ቤት አልቀረበም። አስበው። ነገር ግን የአባዱላ ገመዳ ፓስፖርት መነጠቁ ዜና ሆኖ ይሰራልናል። ይሄ ትክክል አይደለም። እኔ ኮምፕሌን ለማለት ፈልጌ አይደለም። ነገር ግን ትክክል ተገቢ አይደለም። ስንት ዜና የኦሮሞ ልጆች ዛሬ እኮ በዱር በገደሉ እየተሽለኮለኩ እኮ ያሉ ወጣቶች አሉ እኮ ኦሮሞ ቄሮች የሚሰሩትን ስራ አስበው። ትራንስፖርት የላቸውም። ስለነዚህ ልጆች በምን አይነት መልኩ ኦርጋናይዝ አድርገው ከዚህ በበለጠ የኦሮሞን ህዝብ ነጻነት ትግል ሊያፋጥን የሚችል ስራ እንዲሰሩ በውጭም ያሉ በሀገር ውስጥም ያሉ የሚዲያ አባላት ይህንን በከፍተኛ ሁኔታ ሊሰሩ ይገባል ባይ ነኝ። ሌላው አንድ ማስተላለፍ የምፈልገው ነገር አለ። እሱም ብዙ ጊዜ እናገራለሁ። እኔ መቼም ሚዲያ የሚሰራውን ነገር እናገራለን። በጣም ብዙ ነገር ነው የሚሰራው። በተለይ እንደ ሴፍ ነበልባል አይነቱ ራዲዮ እኔ አድማጮችን የምጠይቀው በእውነት ምንጭ ዜናው ራሱ ከውጭ የሚመጣ ነው፣ ከኦፒዲዮ አባላት የሚመጣ ነው። የምታቀርበው ዜናዎችን ሁሉም የተጨበጠ ነገር ነው። በዝም ብሎ ባልተጨበጠ ነገር ላይ እንደማታቀርብ አውቃለሁ። ይህም የዚህም ራዲዮ ጣቢያ እንትንም አይደለም። ስለዚህ ይህን ራዲዮ በመርዳት እንድትታደጉት ነው። አንድ የታሰበ ነገር አለ። ወደ ሀገር ውስጥ ቀጥታ በሳተላይት ለማስተላለፍ በጣም ከፍተኛ ስራ እየሰራ ነው።
እኔም አውቃለሁ በቀረቤታ ነው ከሱ ጋር እየተንቀሳቀስን ያለ ነው ይሄ ራዲዮ ቀጥታ ለኦሮሞ ህዝብ ጆሮ እንዲደርስ ሁሉም መረባረብ አለበት ያዘጋጀነው ነገር አለ ሰርቲፊኬት አዘጋጅተናል የስቴፍ ነበልባል አርማ ያለበትን ይሄንን እንዲገዙን ነው አንድ ቀን እግዚአብሔር ብሎ ቢፈቅድና አገራችን ነፃነቷን አግኝታ ስንገባ ለማስተዋሻነት የምታስቀምጡት ነገር ነው አድማጮች ያንተን አድማጮች የምጠይቀው ሰርቲፊኬት ትልቅ ሰርቲፊኬት አዘጋጅተናል ያንን ለማስተዋሻም ቤታቸው ውስጥ ያስቀምጡታል ፊርማ ያለበት ነው የስቴፍ ነበልባል አርማ ያለበት ነው ስማቸውን ፕሪንት ተደርጎ በሚያምር እንትን እንልክላቸዋለን ማለት ነው እሷን እየገዙን እንዲተባበሩን ነው አዘጋጅተናል እባካችሁን ያው ስቴፍ ነበልባል ፔጅ ላይ እናስቀምጠዋለን ፌስቡክ ላይ እናስቀምጠዋለን ደጋግማችሁ አድምጣችሁት ሼር በማድረግ ለጓደኞቻችሁ ዝም ብሎ ሳይሆን አድምጣችሁ መተው ሳይሆን ለጓደኞቻችሁ ደግሞ ሼር በማድረግ ሀገር ቤት ደግሞ ሲዲውን ራሱ ኮፒ በማድረግ ወደ ሀገር ቤት ለጓደኞቻችሁ ብትልኩላቸው ያዳምጡታል እኛ የምንፈልገው ይሄንን ነው ህዝቡ ጆሮ እንዲደርስ ነው የምንለው ነገር ለካ ሚዲያም አለን 24 ሰዓት የሚያደነቁረን ሳይሆን ለካ ለእውነትም ለእኛ የሚናገር ሚዲያ አለን እንዲሉ ለማድረግ ሼር ብታረጉት እና እናንተም ደግሞ ፖስት እያደረጋችሁ ብትተባበሩን የስቴፍ ነበልባል ራዲዮ አድማጮችን ነው የምጠይቀው አንተንም ቢሆን አፍ አውጥተህ መናገር መቻል አለብን ለገንዘብ የሚሰራ ነገር አንዳችም ነገር የለም እና መልሳችን ሞር ደግሞ ገንዘብ በተገኘ ቁጥር ሞር ስራው እያማረና በሳተላይትም እንደ ቅድም እንደተናገርኩት የምናስተላልፈው ነገር ሊሆን ይችላል ደሞም ነው እየጣርን ነው በሳምንትም ደግሞ ወደ ከአንድ ወደ 3 ቀን የምናሳድግበት ነገር እያመቻችን ስለሆነ እንደገና ደግሞ በራሳችን ቋንቋ በአፋን ኦሮሞ እሱንም ለተቀን እየተሰራ ነው እንዲጀመር ማለት ነውና እባካችሁን ወደ የስቴፍ ነበልባል አድማጮች ይሄንን ራዲዮ የምታዳምጡ እባካችሁን ያቺን ሰርቲፊኬት እየገዛችሁ ፕሮሚስ እየገባችሁልን እኛ ወዲያው በራሳችሁ አድራሻ በሰጣችሁን ወዲያውኑ በተዘጋጀው ፖስታ ወዲያውኑ እንልክላችኋለን እባካችሁን ይሄንን ራዲዮ እንደዛ በማድረግ እንድትታደጉት እና ወደ ሀገር ቤትም እንዲገባ ለማድረግ እንድትረዱት ነው የምጠይቀው እዮብ አመሰግናለሁ መልካም ታዲዮስ እንግዲህ አንተ ገልጸሃል ኦሮሞ 3 ልጅ ማሳደግ ይችላል እንግዲህ እኛን እንደ እንጀራ ልጅ ካላየን በስተቀር የኦሮሞ ህዝብ ይሄን ሚዲያ ተባብሮ ለወገኖቹ አገር ቤት ላለው ሬዲዮን ይዞ ለሚንቀሳቀሰው ገበሬ ማድረስ አለበት ግዴታም አለበት ይሄ የግዴታ ነው የኦሮሞነታችንን ኦሮሞነን ብሎ ብቻ ማውራት ሳይሆን በስራ መተግበር ይጣበቅበታል እስካሁን ድረስ ምን እየተሰራን እንዳለ የኦሮሞ ህዝብ ራሱ ምስክር ነው ይሄንን ለማለት ፈልጋለሁ የበግ ለምድ የለበሱ ተኩላዎችን የኦሮሞ ህዝብ ጠንቅቆ አውቆ ከፊታቸው እንዲቆም ደጋግመን እንጠይቃለን ታዲዮስ አብዲሳ ስለሰጠህን ማብራሪያ በእውነቱ በስቴፍ ነበልባል ሬዲዮ ዝግጅት ክፍል ከልብ አመሰግናለሁ ይሄን ዜማ አየር ላይ እናውራለን ሰላም Uga, angkala tule, amma viterin mo.
le maulane shedu duga to kor kata kan duga barbadu barada ron rayate barinde brayne mata gakkabanna jarri sudasete wa garo benjam de galana darbune ganim hukuman kapsa mare diro bisman argan ila gamazani lenji bozuna rasa aye du bachu madana tigasa divani ain mai azivani antara ya rubina mara chumara chawaya amaya jabana tenya anane du tuga de karasa ni kwani barakana ningate katani ndane anane duga ere gorom sabite adun cham sama de rubana ya labute wayo nambade namne erga sirramne onto to gajawaran salale bu kenya bilisuma karo na salbade du kenya so da tarinda tu puro pitume du yange sumane ma freedom